ፍቅር ልትወደኝ ትችላለህ። አንድ ድል ብቻ ስጥ። አቺ እስካሁን ማከብሬ ሻወሮሽ ጓደኛዬ ስለሆንሽ ነው። እሺ ጭራሽ ክፍል ድረስ ትመጫለሽ እንዴ? አሁን እጪ ልልበት ምን ላርግ? ስለምትናፍቀኝ እኮ ነው። ናፍቆት ደግሞ ራሴን እንድቆጣጠር አያረገኝም። ሐረግ ከምነግርሽ በላይ እያስጠላሽኝ ነው። ለምን? ስላፈቀርኩ ላንተ ብዬ ራሴን ስለጣልኩ? አዎ ሴት ልጅ እንዳንቺ ስትልፈሰፈስና ስትፈጥን ያናደኝ። የፈለገ ብታፈቅሪኝ በዚህ መንገድ ያፈቀርሽውን አታገኝም። እሺ ሁለተኛ ፊት ለፊቴ እንዳለሽ። እሺ ዞሮ በፍቅር ቤቴ በሷም ደርሶባት ዛሬ ማየቴ ወይኔ ሐረግ ትንሽ እንኳን ለሰው ልጅ ክብር የለውም። ምን አለ ቢረዳኝ? ምን ያስቀሃል? አይ የሆነ ነገር ትዝ ብሎኝ። አንተ ያማል እንዴ? እንደ ጓደኛ ስለቀረብኩ እንዴት አስበኛለህ? ደግሞ እንዴት ብትደፍረኝ ነው ቤቴ ድረስ የመጣኸው? ኮናፈቅሽኛ ሐረግ። ቆይ አንተ ምን አይነት ፈጣጣ ነህ? ምን ስለሆንክ ነው የምናፍቅህ? ኧረ ሐረግ ተረጋጊ። ተቀያየርሽ እኮ። ትሰማኛለህ? ከዚህ በኋላ ያፈቅርሻለሁ የምትለውን ነገር ካላቆምክ እዚህ ቤት ድርሽ እንዳትልሽ። እዛ ቢጤ እንፈልግ ጅል። ችግር የለም ከዚህ በኋላ እንደዚህ አይደለሽ። በፊትም ቢሆን ያፈቀርኩሽ ለፍቅር እንደዚህ አይነት አመለካከት እንዳለሽ ስላላወቅኩ። አንድ ቀን ፍቅር ይገባሻል። ቻው። ታዲያ ምን ያስቀሃል? ጓደኛህን እንጂ እኮ አንተን አላፈቀርኩም። እሱ ግድ አይሰጠኝም። አንቺ እንደዚህ ሆነሽ ማየት ግን በጣም ያስቀኛል። ምን ረሳው እንዴ ያኔ እንዴት እንደሆንክ? ተይ ተይ፣ ቢያንስ ነው ወንድ ልጅ ነኝ ብለን ምንም ያምርብኛል። አንቺ ሴት ሆነሽ እንደዚህ ደሞ እኮ ነው የሚገርመኝ። ያኔ እንደዛ ስትወረገረጊ ላይሽ አፍቅረሽ እንደዚህ የምትሆኛት መስይም ነበር። ደስ አላ በጣም እንጂ። የኤርዳውን ዘፈን ታውቂዋለሽ አይደል? ፍቅር የያዛት ከኔ ባይሆንም ያቆሰለችው ልቤ ባይድንም ነው ማየቷ እኔ ብዝልም ለምን ሌላ ሰው ሆነ አልልም የሚለው ጋብዤሻለሁ። በፍቅር ቤቴ በሷም ደርሶ ሰላም አመሸ። ለመሆኑ ሰዓቱን አይተሽዋል? አዎ። እና ለምንድን ነው ያመሸሽው? እነ ሳራ እኮ ክለብ እንውጣ ብለውኝ ይቅርታ ትንሽ አመሸው። ምን ክለብ ነው ያልሽው? አዎ ክለብ። ምን ችግር አለው? ገና ሳንጋባ ምን ነበር ያልኩሽ? እኔ መጠጥ ቤት የምትሄድ ሴት፣ ክለብ የምትወጣ ሴት በጣም ነው። እንኳን ፍቅረኛ ጓደኛዬ ማድረግ አልፈልግም። አንቺም ካልተመቸሽ እዚህ ጋር ማቆም እንችላለን። አቺ አዎ አስታውሳለሁ። ነገር ግን አንተ ስትፈልግ እያመሸህና ስትፈልግ ደግሞ እያደርክ እየመጣ እኔ ልከለክለኝ አልችልም። ጭራሽ ብለሽ ከኔ ጋር መፎካከር አማረሽ? አዎ አንተ ከማን ትበልጣለህ?